እኔ በእርግጥ ይሄ ስልጠና ተጠርተን ልክ እዚህ ይሄንን የምልክት ቋንቋ ነው የምትማሩት ተብሎ ሲባል በጣም ነው የተደሰትኩት። ምክንያቱም ችግር ውስጥ ስለነበርኩ ተማሪዎቹ አብረውኝ ስለነበሩ ማለት ነው። እና በጣም ልክ ወላጅ እዛ ጋር እንዳሉት ላመሰግን ነው ዶክተርን ይሄንን አስበው የኛንም ችግር ተማሪዎች እና እኛ ሳንግባባ የሸኘናቸውን ተማሪዎች ራሱ ሳስታውስ በጣም ነው የሚሰማኝ። ስለዚህም በማድረጋቸው በጣም ላመሰግን ነው። እና አሁን ደግሞ ከሰለጠንኩ ስልጠና ወዲህ ልክ ባለፈው ቅዳሜ ዕለት ሜካፕ ጠራሁ። ከዚህ ሄጄ ስጠራ አጋጣሚ ልክ የተማርኩበትን መረጃ ወይም ዳታ መምህራኖች ያውቃሉ እሱን ርዕስ ነበር ማስተምረው እና ክፍል ነበሩ ተማሪዎች የ7ኛ ክፍል ተማሪ ነበረች። ልክ ያንን ጽፌ ያንን በምልክቱ ስገልጽላት ብድግ ብላ ነው ያንን ርዕሱን ነክታ ልክ ምልክቱን አለችልኝና በጣም ስትደሰት በእውነት የተሰማኝን ስሜት እኔ በጣም ነው እንትንምል እና ላመሰግን ነው። በጣም ይሄንን አስባችሁ መቼም የተማረ ሰው የሰውን ችግር የሚፈታ ከሆነ እንደዚህ በጣም እንትን ነው በመምህሩም በተማሪም ያለውንና ይሄን የገጠመኝን ለመናገርና ይሄንን አስባችሁ እንትን ላላችሁት ምስጋና ለማቅረብ ነው። የወደፊትም ደግሞ እንዲህ ሁሉንም መምህራኖች ተዳርሶ ይሄንን ችግር ሁሉም መምህር እዛ ክፍል ውስጥ አሁን ስናስተምር 1 ወይ 2 3 መምህራኖች ስንሆን በጋራ እነኛን ተማሪዎች ችግራቸውን መፍታት ስለምንችል ወደፊት ይሄንን ስልጠናውን ቀጥሎ ችግራችን እንዲፈታና ያው እንትን እንዲል ነው። ይሄን አመሰግናለሁ።